ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም፣ እንዴት ናችሁ? ጤና ይስጥልኝ። ሰላም ናችሁ? ሰላማችሁ በያላችሁበት ይብዛ። ሰላም ለሀገራችን፣ ለዓለማችን፣ ለሁሉም በሁሉም ስፍራ እያልኩ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እያሳሰብኩ ወደ ዛሬው ፕሮግራሜ እገባለሁ። በዛሬው ፕሮግራሜ ከማቀርብላችሁ ነገሮች ውስጥ ያው ዋነኛ ርዕስ አድርጌ በትንታኔ የምመለከተው የአናርኪዝም አደጋ በኢትዮጵያ የሚል ነው። ይሄ አናርኪዝም የሚባለው ቃል በዚህ በሶሻሊዝም ስርዓት ምስረታ ወቅት በከፍተኛ ደረጃ ይነሳ ነበረ። ዞሮ ዞሮ አናርኪዝም ማርክሳዊ ወይም በዚህ በሶሻሊዝም ጽንሰ ሀሳብ ብቻ የሚታይ አይደለም። አናርኪዝም ቀጥተኛ ትርጉሙ ስርዓት አልበኝነት ነው። ስርዓት አልበኝነት የህግ የበላይነትን የሚቃወም ወይም የዚህ ተጻራሪ ድርጊት መሆኑ ግልጽ ነው። ስለዚህ ሁሉን ነገር መቃወም፣ ሁሉን ነገር ማጥላላት፣ ሁሉን ነገር ደግሞ በኃይል ለመፍታት መንቀሳቀስ፣ የህግ የበላይነት እንዳይኖር መስራት፣ ይሄ በውይይት በምክክር የሚካሄዱ ተግባራትን ሁሉ መቃወም እና ተግባራዊ እንዳይሆኑ መስራት አናርኪዝም ነው። ብጥብጥ፣ ረብሻ፣ ሁከት፣ አመፅ በመጥራት በእነዚህ የራስን ዓላማ ለማሳካት ወይም መንግስታዊ ስርዓትን ለማፍረስ የሚደረግ እንቅስቃሴ አናርኪዝም ነው። ይህ እንግዲህ በአንዳንድ የሀገራችን ክልሎች ተግባራዊ እየሆነ ነው። በሌላው ደግሞ ይሄ አገር አቀፍ ይሄ እንትኑን አድማሱን እንዲያሰፋ የሚደረግ ሙከራ አለ። ይሄንን እናያለን። ወደዚህ ይሄንን ወደ መዘርዘር ወይም ወደ መተንተን ከመግባቴ በፊት ይህ በፎቶግራፍ የምትመለከቱት ቀሚስ ለብሶ የምታዩት ሰው እንደዚህ ቀሚስ ለብሶ ወደ ከተማ ሰርጎ በመግባት የአመራርን ልጅ አግቶ በመውሰድ ማለት ይሄ በሰላም የሚንቀሳቀሱ የሰላም ኃይል ከሚባሉት ውስጥ አንዱን ሕፃን ልጅ አግቶ በመውሰድ ያው እንደለመዱት ገንዘብ ለመጠየቅ ሙከራ ያደረገ ነው ይሄ እና በመጨረሻ ተይዞ እንደተረጋገጠው እንግዲህ ወንድ ነው። ያው ወንድነቱን ለመሸፈን ያደረገው ቀሚስ መልበስ ብቻ ነው። ያው እንትን አይልም። አንደኛ የዚህ ታጣቂ ልብሱንም ከስር አድርጓል፣ መሳሪያ ደብቆ ይዟል እና ይሄንን አድርጎ አደጋ ለማድረስ ነበር የተንቀሳቀሰው እና ምትኩ ሙጬ ሳህሉ ይባላል። የአፍአብን የሚባለው ድርጅት ጎንደር ጠቅላይ ግዛት እዝ የበላይ እዝ አባል ነው። በትናንትናው ዕለት ምሽት ከቀናት በፊት በአንድ ምሽት ወደ ማዕከላዊ ጎንደር ዞን ቆላ ድባ ከተማ አስተዳደር ቀሚስ ለብሶ ተመሳስሎ ይገባል። የዛ የነዋሪ ምናምን በመምሰል ወደ ሰላማዊ እንቅስቃሴ የሚያደርግ በመምሰል እንደዛ ይገባና አንድ የሰላም አስከባሪ ልጅ ማለት በእንትን ውስጥ ከመከላከያ ጋር ሆነው የጸጥታ ማስከበር ተግባር ከሚፈጽሙ ሰዎች የአንድ አባልን ሕፃን ልጅ አግቶ ቀስ ብሎ አስጠግቶ ወደ ራሱ አቅፎ ዘመድ እንደ እናት እንዳጫዋች
መስሎ አስጠግቶ ሊያመልጥ ሲሞክር ያው የተጠራጠሩ ሰዎች ይጮሃሉ። መጨረሻ ህፃኑም እንትን ይላል ይጮሃል። ከዛ በቅርብ ያሉ ሰዎች ተሯሩጠው በቁጥጥር ስር ያውሉታል። ከዛ በኋላ ቀሚሱ ገለብ ሲደረግ ያው እዚህ ፎቶግራፍ ላይ እንደምታዩት ከውስጥ ሬንጀሩ ብቅ አለ። ሬንጀሩም ገለጥ ቢደረግ ደግሞ ከውስጥ የሚወጣው ያው ስላላጠራጠረና እሱም እንግዲህ ወንድ መሆኑን ወዲያውኑ ስላመነ ወደ ሌላ ጾታ ማገናዘብ አልተሄደም እንጂ ያው ብዙ ጉድ ይወጣ ነበረ እና እንደዚህ አይነት ሙከራ ህዝቡ ተረባርቦ አክሽፏል። ባይዘዌ በቅርቡም በፕሮግራማችን ላይ እንዳቀረብ ነው አርማጮ አካባቢ ያለ ህዝብ እንደዚሁ አንድ ሹፌር አግተው ሲሄዱ ተሯሩጦ የሚገርም ነው። እንደው ገበያተኛ ነው የሚመስለው። ህዝቡ ተጫጭሆ ወጥቶ አጋቾቹን ይዞ የታገተውን ሾፌር እንዲሸከም እንኮኮ እንዲል አድርጎ አንዱን አምጥቶታል። አሁን ህዝቡ እንደዚህ አይነት ነገሮች በጣም ስላስመረሩት በየአካባቢው በንቃት እየጠበቀ ነው። ከእንደዚህ አይነት የእገታ ተግባራት ከእንደዚህ አይነት ሽፍቶች አረመኔያዊ ድርጊት ልንድን የምንችለው በዚህ መንገድ ብቻ ነው። ህዝብ ሲተባበር ነው። መከላከያ በየቤቱ በየበራፉ በፍጹም መጠበቅ አይችልም። መኪኖች በሚንቀሳቀሱበት ሁሉ መከላከያን ማሰማራት በጣም ከባድ ነው። በነገራችሁ ላይ እነዚህ ሽፍቶች በየቦታው ሄደው የህዝብ ንብረት የሚያቃጥሉት፣ እንደዚህ በተናጠል ሰዎችን የሚያግቱት የመሳሰለውን የሚያደርጉት በዋነኛነት ገንዘብ ለማግኘት፣ በእነሱ በተጻራሪ የቆመውን ኃይል ደግሞ ለመበቀል፣ ከዚህ በተጨማሪ ደግሞ ለመከላከያ ሰራዊቱ ቀጠና ለማስፋት ነው። አሁን መከላከያ ሰራዊቱ ግንባር ላይ እንደዚህ የሆነ የተሰመረ ቦታ ሰልፍ ይዞ ከመዋጋት ይልቅ ወደ እያንዳንዱ ጥቃቅን የህዝብ እንቅስቃሴ የሚደረግበት ቦታ በገባ ቁጥር አስቡ ምን ያህል የሰው ኃይል እንደሚያስፈልገው፣ ምን ያህል ሰፊ ቀጠናን መሸፈን እንግዲህ እንዳለበት። እዚህም ይሄድና ሰላማዊ ሰው ይታረዳል። እዚህ ጋር ይሄድና የሰላማዊ ሰው የጤና ጣቢያ ወይ የመሳሰለውን ነገር የሲቪል ተቋማትን ያቃጥላል። ይሄ አናርኪስት የሆነ ጸረ ህዝብ የሆነ ቡድን በኦሮሚያም በአማራ ክልልም እንደዚህ ያደርጋል። አሁን የኦሮሚያው በአብዛኛው በቁጥጥር ስር እየዋለ ነው። እንደዚህ በሚያደርግበት ጊዜ መከላከያ እንግዲህ ስንት ቦታ ማሰማራት ይቻላል? መከላከያን ራሱን የጸጥታ ኃይሉንስ ስንት ቦታ ታሰማረዋል? የመንግስት ተቋማትን ይጠብቃል። የተለያዩ የመስተዳደር አካላትን፣ የወረዳ፣ የከተማ፣ የቀበሌ፣ የምን እነዚህን ሁሉ ይጠብቃል። ለምን ይሄ ሽፍታ የሆነች ክፍት ቦታ ካገኘ አንድ ሰው ሄዶ ያቃጥላል። በክብሪት ጭሮ ማቃጠል ይችላል። ስለዚህ እንደዚህ ያደርጉና አሁን በዚህ መሰረት ኃይሉ ሲሳሳ መከላከያ አንድ ቦታ ላይ ያለ አነስተኛ ቁጥር ያለው የሚሊሻ ወይም ሌላ የጸጥታ ኃይል እንዲሁም መከላከያ ብዙ ኃይል እዛ ላይ ያሰማርተው ያንን በሚያጠቁበት ጊዜ የኃይል የበላይነት የሚያገኙበት እድል ይኖራል። ሁለተኛ ነገር ደግሞ መከላከያ እነዚህን ጸረ ህዝብ እንትኖች ኃይሎች ወዳሉበት አካባቢ ስምሪት አድርጎ እነሱን አስሶ የገቡበት ገብቶ ለመምታትም ብዙ ኃይል ያስፈልገዋል። የሰው ኃይል ተበታትነው እየተሽለኮለኩ የሚንቀሳቀሱ ስለሆኑ ማለት ነው። አሁን እንደዚህ በማድረግ ስምሪቱን ቀጠናውን የማስፋትና ተልእኮውን በጣም አስቸጋሪና በሰፊ ወረዳ ውስጥ ተንቀሳቅሶ በየመንደሩ ተሽሎኮልኮ እንዲፈጽም ወደ ማስገደድ ይመጣሉ። ትንሽ ከአንድ ቦታ ተነስቶ ከሄደላቸው ደስታቸው ነው። ይገቡና ምንም የተለየ ኢላማ የላቸውም። ወታደራዊ ኢላማ ላይ አይደለም የሚያነጣጥሩት። ያገኙትን መንደር ያቃጥላሉ። ስለዚህ መንደር ወደ መጠበቅ ያስገቡታል። እንደዚህ ያደርጉና የሆነ የህዝብ ተቋማት እንግዲህ አሁን ጤና ጣቢያ የሚያቃጥል ቡድን ምንድን ነው የምትለው? እንደዚህ በዚህ የተነሳ አሁን ብዙ ሰው እንዴት ይሄ ሽፍታን እንደዚህ አይነት መጨረስ ያቅተዋል ምናምን ፈቃደኝነት ስለሌለ ነው ወይም ደካማ ስለሆነ ነው ወይም ሳቦታጅ እንደዚህ ትላለ። አይደለም። እንደዚህ የሚደረጉ እንቅስቃሴዎች በየአካባቢው እየፈጠሩ ወደዛ ወደ
ህዝብን ወደ መጠበቅ፣ የህዝብን ተቋም ወደ መጠበቅ፣ ሾፌሮችን ወደ ማጀብ፣ የመኪና እንቅስቃሴን በሙሉ ለነዚህ ሁሉ እጀባ የሚመደብ ስራ በመከላከያና በዚህ በጸጥታ ኃይሉ ላይ ይወድቃል። ተመልከቱ። አንዳንድ ጊዜ እንግዲህ የጸጥታ ኃይሉ ብቻውን ይህን ስለማይቋቋም መከላከያ ዞር ባለ ቁጥር የጸጥታ ኃይሉ ላይ ተረባርበው አደጋ ይፈጽማሉ። ከዛ ህዝቡ ተሽከርካሪ ተቃጠለ፣ ማዳበሪያ እንዳይደርሰኝ ተደረገ፣ ምርቴን ወደ ገበያ አላወጣውም፣ አላወጣም። እንደዚህ አይነት ተጽዕኖ ይፈጥሩበታል። ይሄንን መከላከል የሚችለው ህዝብ ነው። እንደዚህ እንዳሁኑ አይነት ነገር ጥሩ ምሳሌ ስለሆነ ነው ያቀረብኩላችሁ። ባለፈውም ያንን የአርማጭሆን አቅርበናል። አሁን እንደዚህ አይነት ንቃተ ህሊና በህዝብ ውስጥ እያደረ ስለመጣ ቢያንስ እኮ ተጫጭሆ ወደ ጸጥታ ኃይሎች ደውሎ እንኳን እንዲህ አይነት ቦታ ቢል ፈጣን ስምሪት ይደረጋል እና አያመልጡም። አሁን ባይዘዌ ሰሞኑን መከላከያና በየአካባቢው ያለ የጸጥታ ኃይል በሚያደርጉት ስምሪት ይሄ ጠላት ከህዝብ የዘረፋቸውን በርካታ ተሽከርካሪዎችና ቁሳቁሶች ኢቭን እህል እየዘረፈ ከገበሬው እያስገደደ የወሰዳቸውን ሁሉ በመቆጣጠር ሎጂስቲኩን በመምታት ከፍተኛ ድል እየተደረገ ነው እና ይሄ ኃይል የሎጂስቲክ እጥረት እንዲያጋጥመው የሚንቀሳቀስባቸው ተሽከርካሪዎች እንዲያጣ እየሆነ ነው። ስለዚህ ይሄ አንድ ጥሩ ስምሪት ነው እና ህዝብ ደግሞ እንደዚህ አይነት ነገሮችን በመጠቆም አስተዋጽኦን ማጠናከር አለበት። ራሱም ተሯሩጦ ተረባርቦ የአንድ ሰው ሁለት ሰው እኮ አጋጭ የትም እኮ አያመልጥም። ባይዘወይ አያመልጥም። ህዝብ ከተረባረበ የጮኸ ቢከተለው ኢቭን በአንድ ታጣቂ ወይ በሁለት ታጣቂ እነዚህን ሰዎች ማስጣል ይቻላል። በህዝብ ርብርብም እነዚህን ሰዎች እንዲህ አይነት እኩይ ተግባራቸውን እንዳያካሂዱ ወይም እንዳያሳልጡ ማድረግ ስለሚቻል ይህ የህዝብ ትብብር ተጠናክሮ መቀጠል አለበት። እንደዚህ ሲሆን አጋች ይጠፋል፣ ሽፍታ ይጠፋል፣ ጸረ ሰላም ኃይል ከድርጊቱ ይታቀባል። እኛም በሰላም እንኖራለን። ሰላማዊ ሁኔታዎችን የምናጠናክርበት እድል ይፈጠራል። ይህን ካልኩ ሁለተኛውን ከዚህ ከአናርኪዝም ጋር የተያያዘ ነገር ለመመልከት በኢትዮጵያ ውስጥ አናርኪዝም ያው ከዚህ ከሶሻሊዝም ስርዓት ምስረታ ጋር ቃሉ ያው በብዛት ስራ ላይ የዋለበት ጊዜ ነው። ግን ስርዓት አልበኝነት፣ የህግ የበላይነትን መቃወም እሱን መሰረት አድርገን እኛ ከዚህ አንጻር ነው ትርጉሙን የምንመለከተው፣ ከርዕዮተ ዓለም አንጻር ሳይሆን ማለት ነው። ዞሮ ዞሮ ህግን የህግ የበላይነት ማስከበር የአንድ መንግስት ትልቅ ኃላፊነት ነው። የህግ የበላይነትን ሲያስከብር ለምን የህግ የበላይነትን አስከበረ፣ እንደዚህ አይነት እርምጃ ወሰደ፣ ብጥብጥን፣ ነውጥን እና የሰዎችን በሰላም ወጥቶ በሰላም መግባትን አደጋ ላይ የሚጥሉ ነገሮች ሲካሄዱ ወይም እንዲህ አይነት ነገሮች እንዲደረጉ ቅስቀሳ ሲደረግ የሚቀሰቅሰውንም ኃይል ማቆም አለብህ። በህግ አግባብ ፍርድ ቤት ቀርበው ተገቢውን ቅጣት ማግኘት አለባቸው። ቀደም ባለው ጊዜ እንዲህ አይነት ተግባር የሚፈጽሙ ሰዎች እስር ቤት ይገባሉ። እስር ቤት ሲገቡ የሚፈጸምባቸው ቅጣት የምናውቀው ነው። ፍርድ ቤት ቀርቦ ዳኛ እስኪወስንበት አይጠበቅም። በልዩ ልዩ መንገድ እንግዲህ ከውሃ የተሞላበት ኮዳ ወይ ሃይላንድ ከማንጠልጠል ጀምሮ ብዙ አሰቃቂ ነገሮች ይደረጉ ነበረ። ከዛ በመለስ ግን አሁን ባለው መንግስታዊ ስርዓት ደግሞ ብዙዎቹ እንዲህ መሰል ነገር አድርገው ግን ደግሞ ከእስር ቤት በምህረትም በፍርድም ወጥተው አሁን አናርኪዝምን በማስፋፋት ትልቅ ሚና እየተጫወቱ ያሉት እነሱ ናቸው። በሚያሳዝን ሁኔታ እነሱ ናቸው እና ከስህተታቸው ከመማር ይልቅ እንደዚህ ወዳለ ነገር ተሰማርተዋል በሚያሳዝን ሁኔታ። ዞሮ ዞሮ ይህ ለሀገራችን ያሰጋል እና ቀደም ባለው ጊዜ ይሄ የስርዓት አልበኝነትን አመጣጥ በብዛት ኢህአፓ አሁን ከነጭ ሽብር
ከሚያካሂድባቸው ድርጊቶቹ በተጨማሪ ተቃውሞ ይነሳባቸው የነበሩ ጉዳዮች በጣም የሆነ አዋጅ የሆነ የመንግስት መመሪያ ሲወጣ ወዲያውኑ ተቃውሞ ያ ነገር ተግባራዊ እንዳይሆን የመቃወም ተግባር ይፈጸማል። ይህንን ያደርጋሉ። ለምሳሌ በጣም የሚያስቀው ኢትዮጵያ ትቅደም የሚል ነበረ። ደርግ ወደ ስልጣን እንደወጣ ያወጣው እንትን ያለምንም ደም ኢትዮጵያ ትቅደም ይላል። አሁን ይሄንን መፈክር ይሄንን ሞቶ ምንድን ነው የምትቃወመው? ይሄን ተግባራዊ ያደረገ አላደረገ ደርግ እሱን እንተውና፣ ግን በዚህ ዙሪያ ይሄ ሁሉንም እንዲያሰባስብ ይሄ መፈክር ወጣ። ማንም ኃይል ከመንግስት ጋር በተቃራኒም የቆመ ይሁን ሌላው በዚህ ዙሪያ መሰባሰብ አለበት። ይሄ ብሔራዊ ጥቅምን የሚያስከብር አገሪቱን የሚያሳድግ ኢትዮጵያ ፈርስት አገሪቱን የሚያሳድግ ነው። ያለምንም ደም የሚለው ደግሞ እንግዲህ ግድያ ሳይኖር የእንትኖችን የስርዓቱ የቀደመው ስርዓት ሰዎች ላይ ጉዳት ሳይደርስ በሰላም ሀገር እናሳድግ፣ ኢትዮጵያን እናስቀድም የሚል ነው። አንዳንድ ወገኖች ይህንን እንዴት ተግባራዊ አልሆነም ብለው ለምንድን ነው ወዲያውኑ እንግዲህ ደርግ የተወሰነ ጊዜ ላይ ያው ሚኒስትሮችን ረሸነ፣ ቀጥሎም ደግሞ ንጉሱን ገደለ ምን አለ እና ይሄ መፈክር ከመነሻው ተቃውሞ ገጥሞት ነበር። ተቃውሞ ካሰሙት ኃይሎች አንዱ ኢህአፓ ነው። አንዱን ይሄ ኢትዮጵያ ትቅደም የሚለውን ምን ይላል? ይሄ ኢትዮጵያ ትቅደም የሚል መፈክር በጅምላ ገዢውንም ኢምፔሪያሊዝም ሎሌውንም ካፒታሊስቱንም በጅምላ ወደ እንትን እንዲመጣ አብሮ እንዲጓዝ ኢትዮጵያ ትቅደም ሲል እነዚህን ኃይሎች ሁሉ አንድ ላይ ጠቅሎ ስለሆነ መሆን ያለበት ይሄንን የለየ ነው፣ ላባደሩ ይቅደም ነው መሆን ያለበት ብሎ ልክ ይሄንን መፈክር በዚህ መልኩ የሚቃወም መግለጫ አውጥቶ ነበር። ኢትዮጵያ ትቅደም የሚለውን መፈክር ወይም ሞቶ በመቃወም የኢህአፓ ልሳን የሆነው ይሄ እዚህ ላይ የምታዩት ከላይ አዲሷ ኢህአፓ ተጨምራበታለች እንጂ ይሄ እንትኑ በጊዜው የወጣ ጽሁፍ ነው። ዲሞክራሲያ የሚባል የኢህአፓ ልሳን ነበር እና በዛ ልሳኑ ላይ ምን ይላል? የኢትዮጵያ ሰፊው ሰርቶ አደር ህዝብ ይቅደም ይላል። ኢትዮጵያ ትቅደም የሚለውን ለመቃወም ያወጣው ነው እና የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ኢትዮጵያ ትቅደም ብሏል። እኛ የኢትዮጵያ ሰፊው ሰርቶ አደር ህዝብ ይቅደም እንላለን። በመሰረቱ ሁለቱ አረፍተ ነገሮች ሁለት መሪ ቃሎች ተቃራኒ ላይሆኑ ይችላሉ። ግን ኢትዮጵያ ትቅደም የሚለው መሪ ቃል ትርጉሙ ግልጽ አይደለም፣ መብራራት እና መወሰን አለበት። ኢትዮጵያ ትቅደም ሲባል የትኛው የኢትዮጵያ መሳፍንትና መኳንንቱ የውጭ ሀገር ከበርቴ ጥገኛ ኢትዮጵያ ወይስ የተጨቋኙ? እነዚህ መሳፍንቶችና መኳንንት በጫንቃው ተሸክሞ እነሱ በወፈሩ መጠን እየደቀቀ እነሱ በከበሩ መጠን እየተዋረደ እነሱ በበሉ መጠን እየተራበ የሄደውን የሰፊውን ህዝብ ኢትዮጵያ እና ኢትዮጵያ ትቅደም የሚለው መሪ ቃል በውዳሴ ከንቱ ከብሮ ኢትዮጵያ የሚሏት ጊዜው ያለፈባት ኢትዮጵያና የመሳፍንትና የውጭ ሀገር ከበርቴዎች አገልጋዮች ኢትዮጵያ መውደም እንዳለባት የነዚህ የከበርቴዎቹ ኢትዮጵያ ማለት ነው እሷ መውደም እንዳለባት እስካላመለከተ ድረስ አሁን ለሚፈለገው ለውጥ ተገቢ መሪ ቃል ሊሆን አይችልም። ስለዚህ የተጨበጠ የፖለቲካ ይዘት ያለው መሪ ቃል መሆኑ ቀርቶ ሞራላዊ ስብከት ይሆናል። በስብከት ኑረናል፣ ችግሮቻችን ግን ፍንክች አላሉም። መሪ ቃሉ የተወሰነ እና ተጨባጭ የሆነ ይዘትና ጮራን ማመልከት አለበት ይላል ዲሞክራሲያ። እና እንደዚህ አይነት ነገሮችን ሁሉ የሚቃወም ኢቭን በዚህ በመንግስት ለውጥ ላይ
ያለምንም ደም የሚለውንም ቃል እንዴት የለውጡ ቁንጮ ጨቋኞች፣ በዝባዦች ብሩ የፊውዳል የንዑስ ከበርቴ እና የካፒታሊዝም የኢምፔሪያሊዝም አገልጋይ የነበሩ ኃይሎች ቁጭ ብለው የስርዓት ለውጥ መጣ ተብሎ ሊገለጽ ይችላል? እንዴት ንጉሱ እያሉ እንዴት እነዚህ የኢትዮጵያን ሕዝብ ደም ሲመጡ ያሉ ኃይሎች እያሉ ደርግም ከነሱ ውስጥ የወጣ ስለሆነ የነሱ አገልጋይ አሽከር የነበረ ስለሆነ እነሱን ቁጭ አድርጎ ለውጥ አመጣሁ ይላል። እና እንደዚህ አይነት ለውጥ የለም። ያለምንም ደም የሚለው ለውጥ በራሱ ያለምንም ደም ሞቶም ትክክል አይደለም እያሉ መግለጫ ያወጡ ነበር። እና በዚህ ሁኔታ ከፍተኛ ሽኩቻ፣ ከፍተኛ ውዝግብ ይደረግ እንደነበረ ነበር የሚለው መጽሐፍ ገሰ ተጫነ የጻፈው በጣም ያብራራል። ይሄንን 4ኛ ክፍለ ጦር እየተሰበሰቡ ሁልጊዜ እንደዚህ ነው። ይሄ ቃለ መሐላ ገብቶ የንጉሱን ስርዓት አገለግላለሁ ብሎ የገባው መኮንን በምንም አይነት ንጉሱ መነካት የለባቸውም፣ በምንም አይነት መሳፍንቱ መነካት የለባቸውም፣ እነዚህ ታላላቅ አለቆች መነካት የለባቸውም እያለ ሲከራከር፣ ሌላው ደግሞ ይሄንን የኢሃፓን ግፊት ከውጭ ይዞ እየመጣ ይሄ ካልተደረገ አብዮቱ የመቀልበስ አደጋው ሰፊ ነው በሚል ጫና ጭምር ነው የደርግ ጨካኝ እርምጃ ደርግ ውስጥ ባሉ ሰዎች ያለው እንዳለ ሆኖ ብዙ ጫና ግን ከዚህ ከኢሃፓ ይካሄድ ነበር። አንድ መግለጫ በወጣ ቁጥር ያ መግለጫ ጠዋት ኢሃፓ ይቃወማል። ከዛ አልፎ ተቃውሞው እስከ ግለሰቦች ድረስ ይወርድ ነበር። አሁን እዚህ የሚያየሁት እንትን በጣም ይገርመኛል። እዚህ አሁን ለጥፈው ያየሁት ጸጋዬ ገብረመድህንን ነው የሚቃወመው። ደራሲ ጸጋዬ ገብረመድህንን በህዝብ ኪነት የነገደው ሶሻል እብሪተኛ ደራሲ ጸጋዬ ገብረመድህን ይውደም የሚል መፈክር ይዘው ወጥተዋል። የቲያትር ቤት የኢሃፓ አባላት በየጊዜው ነው የአየር መንገድ ውስጥ በፖሊስ ሰራዊት ውስጥ በምን ውስጥ እንደዚህ አይነት መፈክሮች እየወጡ ይሄንን የሚያደናቀፍን ሰው በአደባባይ በመግደልና በመረሸን ለምን የራሱን አመለካከት ያዘ? ለምን እንደዚህ አይነት ኃይሎችን ደገፈ? ኢቭን ጽሁፍ የሚጽፉ ሰዎች በማግስቱ ይገደላሉ። አሁን ሸዋልወል መንግስቱ የምትባል ታዋቂ ደራሲ ስንት በጣም የሚገራርም ጥልቀት ያላቸው የዘፈን ግጥሞች የጻፈች ጋዜጣ ላይ ሬዲዮ ላይ ትጽፍ የነበረች በጣም ወጣት ልጅ በአደባባይ በጥይት ረሽኗታል ኢህአፓ በቀይ ሽብር። እና እንደዚህ አይነት ምንም አይነት ህግ የሌለበት አናርኪስታዊ ነገር ስርዓት አልበኝነትን እንዲሰፍን ከፍተኛ ትግል ሲያደርግ የነበረ ነው ሽማግሌው ኢህአፓ። አሁን የልጅ ልጆቹ ይህን ስም ይዘው መጡ እና መንደር የሚያቃጥል የህዝብ አገልግሎት መስጫ ተቋማትን የሚያወድም ሰው የሚያግት የሚዘርፍ መንገድ የሚዘጋ እነዚህን ሁሉ ኃይሎች መደገፍ አናርኪዝም ነው። አናርኪዝም እንዲሰፍን መስራት ማለት ነው። እና እነዚህን ደግፈህ በሌላ በኩል ደግሞ ህዝባዊ አመፅ አደራጅቼ እንደገና እንትን ውስጥ ይሄ ምርጫ ውድድር የሚያካሂዱ አካላት ውስጥ ደግሞ የኔን ሰዎች አስገብቼ በሰላማዊ ትግል ሽፋን ያንን ጭምብል አድርገው እነሱም ደግሞ ይሄ ለሚቀጣጠል አመፅ ለጎዳና ላይ ነውጥ አስተዋጽኦ እንዲያደርጉ ህዝብን እንዲያስተባብሩ ህዝብን እንዲያነሳሱልኝ አድርጌ በእነዚህ ሁሉ ድምር ውጤት መንግስታዊ ስርዓትን አፈርሳለሁ ማለት አናርኪዝምን እውን አደርጋለሁ ማለት ነው። ከአናርኪዝም እውን መሆን ደግሞ የተገኙ ትርፎች በተለያዩ አገሮች አይተናል። በእኛ ሀገርም እንግዲህ በዛ በቀደመው ጊዜ ታይቷል ስንት ደም እንደፈሰሰ። በዚህ በኩል አናርኪዝምን ለማስቀጠል፣ በዚህ በኩል ደግሞ አናርኪዝምን ለመከታተል የተወሰዱ በጣም አግሬሲቭ የሆኑ በጣም ጭካኔ የተሞላባቸው እርምጃዎች በሁለት አቅጣጫ ተወስደው የደረሰውን ውድመት ያለቀውን ህዝብ ጥሎ ያለፈውን ጠባሳ ምን ያህል ወላጆችን ደግሞ ልጅ አልባ እንዳደረጋቸው አባት አልባ እንዳደረጋቸው ህፃናትን አይተናል።
አንድ ትውልድ ገብረን ማለት ነው። ስለዚህ ይሄ አደጋ መገታት አለበት። ይሄ አደጋ አለ ስላችሁ ግን ይሄ ይሄን አደጋ ሊመክት የሚችል ኃይልም አለ። አሁን ይሄን አደጋ ለመመከት የሚደረጉ እርምጃዎችን ብትቃወም ብትጮህ ምን ብትል ግን የህግ የበላይነትን አስከብሮ ይሄን አደጋ መከላከል በጣም ያስፈልጋል። በለውጡ የመጀመሪያ ወቅቶች እንደምታስታውሱት ህግ አላስከበረም ነበር የሚባለው የነበረው መንግስት። በየክልሉ የተነሱ ስርዓት አልበኝነቶች እናስታውሳለን። የስርዓት አልበኝነት መሪዎች ያደረሱትን ጉዳት እናውቃለን። አዲስ አበባ ውስጥ ጀዋር ተከበብኩ ባለ ጊዜ ኦነግ ወደ አዲስ አበባ ገብቶ በነበረበት ጊዜ በዚህ በአሸዋ ሜዳ በቡራዩ ምናምን አካባቢ የደረሰውን ነገር በጣም ነው የምናስታውሰው። ቢቀጥሉስ ኖሮ እነዚህ ነገሮች ነው። አጫሉ ሲሞት እናስታውሳለን። ስርዓት አልበኝነት ሰፍኖ እንደፈለጉ የወደመ ንብረት፣ የተገደለ ሰው፣ የተደበደበ በጣም ብዙ ነገሮች። ከዛ በኋላ የዚህ የአናርኪዝም አደራጆችን በቁጥጥር ስር በማድረግ ነው ይሄ ነገር እንዲከሽፍ የተደረገው። ከዛ በኋላም ተመሳሳይ ነገሮች ተሞክረዋል በበዓላት ጊዜ በተለያዩ ቦታዎች። አሁን ግን መንግስት እነዚህን ነገሮች የጸጥታ ኃይሉን በከፍተኛ ደረጃ በቴክኖሎጂ አደራጅቷል እና አንዲት እሳት አንዲት ቦታ ልትለኮስ ስትሞከር ያንን የሚመክትና የሚቆርጥ እዛ ጋር የሚያስቀር እነዚህ የዚህን ድርጊት ሞካሪዎችን በቁጥጥር ስር የሚያውል እና ይሄን የጥፋት እሳት የሚገታ ኃይል ተደራጅቷል። ይሄ ነው ሀገሪቱን ይዞ የቆመው እስካሁን ድረስ። ስለዚህ እንደዚህ አይነት ነገሮች የከተማ ነውጥ ለማድረግ በጣም ብዙ ሙከራ ተደርጓል። ባይዘው ብዙ መሳሪያዎች በቁጥጥር ስር ውለዋል። ብዙ እንደዚህ አይነት ነገር ለማድረስ ሰርገው ሲገቡ የነበሩ ከአልሸባብ የሽብር ቡድን ጀምሮ በርካቶች ኦነግ ሸኔ፣ የጽንፈኛው አማራ ፋኖ ማለት ነው፣ የጽንፈኛው የቲፒኤልኤፍ ሰርጎ ገቦች በብዙ መልኩ ተይዘዋል። ብዙ ጥፋት ሊያደርሱ ሲሉ አሁን አንድ ጊዜ ቦሌ አካባቢ ምናምን ታስታውሳላችሁ። እንደዚሁ መጥተው በቃ አዲስ አበባ ገቡ። እዛ ትግሉን አዲስ አበባ የተወሰኑ ሰዎች ሽጉጥ ታጥቀው ምናምን እዛ አካባቢ ግርግር ሊፈጥሩ ሞክረው ነበር። እቺ ከዚህ በፊት ኢህአፓ ወዳደረጋት ነገር የመምጣት ነበር። በከተማው ለውጥ መንግስትን የመገልበጥ ብዙ ዋጋ አስከፍሎ የከሸፈ። ከዛ በኋላ ያ መንግስት እንደዛ ያሁሉ ህዝብ ያሁሉ ወጣት አልቆ 17 ዓመት ነው የቆየው። ብዙ ጉዳት በቀላሉ ሊቆጣጠር የሚችል አቅም የነበረው መንግስት አይደለም። ሲያገኝ ያው አንዴ በጅምላ ይጨፈጭፋል ደርግ። ከዛ ውጭ ግን ይሄን ነገር በዚህ ደረጃ ተቀጣጥሎ እንደዚህ ከመድረሱ በፊት ማቆም አልቻለም። በርዕሰ ብሔሩ ላይ ስንት ጊዜ መግደል ሙከራ ተደርጓል። በሌሎች ላይ ተገድለዋል። የብዙ የሰራተኛ ማህበራት መሪዎች፣ የአዛዦች፣ ትልልቅ የፖለቲካ ሰዎች እና ደግሞ ወዛደሩም ምኑም ድሃውም ደግፈሃል፣ አብረህ ቆመሃል፣ ጥቆማ ሰጥተሃል የሚል ሞት ለቀበሌ መሪዎች፣ ለጠቋሚ የቀበሌ መሪዎች የሚል መፈክር ሁሉ ወጥቶ የቀበሌ ሊቀመንበሮች፣ የቤት ጥበቃ ሊቀመንበሮች ስንት ተገድለዋል። ቤተሰቦቻቸው ሁሉ ተጨፍጭፈዋል በሚያሳዝን ሁኔታ እና በጊዜው ይሄን እሳት ማጥፋት ስላልቻለ ያ መንግስት አልቻለም። ከሁለቱም ወገን ነበር እልቂት ይደርስ የነበረው። ያው መጨረሻ ላይ ደርግ እንግዲህ መሪዎቹን እነ ተስፋዬ ደበሳይን ከፎቅ ተፈጥፍጦ እንዲሞት ከቦት አድርጎ ራሱ ደርግ ውስጥ የነበሩትንም በዛ በቀይ ሽብር ርህራሄ በሌለው እርምጃ ወስዶ ያን ነገር ቀልብሶታል። ይሄ ጥሩ ኤክስፒሪየንስ ነው እያልኩ አይደለም። በሁለቱም ወገን የደረሱት እንትኖች ጭካኔ የተሞላባቸው እና አሳዛኝ ውጤትን ያስከተሉ ናቸው። ግን እዚህ ጋር ከመድረሱ በፊት መጀመሪያ ላይ መቆጣጠር ቢቻል ኖሮ ያን ሁሉ ጉዳት አያስከትልም። አሁን እንዲህ አይነት አደጋዎች በውጭም በሀገር ውስጥም ኢትዮጵያ ውስጥ እንዲቀጣጠሉ ሙከራ እየተደረገ ነው። ስለዚህ ይሄንን ሙከራ ከመፈቅፈቅ
ማለቅለቅ የሚባል አለ። ይሄ ተረት ይሄ ቡሃቃ ላይ ይሄ ቃ ላይ ምናምን የማብሰያ ቃ ላይ ያለ አይደለ? ቶሎ ቶሎ ካላለቀለቅከው ላዩ ላይ ድርቅና በኋላ ወደ መፈቅፈቅ ነው የምትገባው። ወደ እቃውን ወደ መስበርም ልትገባ ትችላለህ፣ ወይ ጥቅም የማይሰጥበት ደረጃና ቶሎ ቶሎ ያለቀለቁ ይሄን ነገር በእንጭጩ መግታት ያስፈልጋል፣ እሳቱ እንዳይቀጣጠል። በኋላ ይሄንን ለማቆም ብዙ ዋጋ የሚያስከፍል እርምጃ እንዳይወሰድ፣ ዜጎች እንዳያልቁ፣ አገር እንዳትበጠበጥ፣ ሌሎች ሀገሮች እኛም ሀገር ከዚህ በፊት ሆኖ እንደነበረው እንዳይሆን መንግስት ተገቢውን ኃላፊነቱን መወጣት አለበት። ይሄን ለማድረግ የሚያስችል ቁመናና አቅም ስላለ ይሄ ስጋት አይሆንም። ግን ትንሽም አደጋ እንዳያደርስ እያንዳንዳችን መከላከል አለብን። እንደዚህ አይነት ጥሪ የሚደረግልህ ወጣት ከዚህ በፊት አይተሃል። በሰባዎቹ መጀመሪያ ላይ የደረሰውን፣ ሁለተኛ ደግሞ በ97 ምርጫውን ተከትሎ የመጣውን። ምክንያቱም ያንን አመፅ አቀጣጥለው ብዙ እልቂት እንዲደርስ ያደረጉ ኃይሎች ከርተው ትግሉን ወደ ጠላት ነው ያደሩት፣ ወደ ስልጣን ነው መወጣጫ ያደረጉት የዛን ሁሉ ወጣት ደም። አሁንም ተመሳሳይ ድርጊት ሊፈጽሙ የሚፈልጉ ተመሳሳይ ሰዎች፣ ተመሳሳይ አደረጃጀቶች፣ ተመሳሳይ ስም የያዙ ጭምር እየተንቀሳቀሱ ስለሆነ ራስህን ጠብቅ፣ አገርህን ጠብቅ፣ ሰላምህን ጠብቅ። በዚህ መንገድ የሚመጣ ውጤት እንደሌለ ደግሞ የጠላት ኃይሎች፣ የውጭ ኃይል ቅጥረኞች አውቃችሁ እጃቸውን እንድትሰበስቡ እናሳስባለን። በዚሁ የዛሬ ፕሮግራሜን እያጠናቀቅኩ በሌላ ፕሮግራም እስከምንገናኝ ድረስ አብሬን ሚዲያችንን አሳድጓት። መልእክታችን ብዙ ሰው እጅ እንዲደርስ ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።